ሰላም እንዴት ናችሁልኝ? ዛሬ እርዳታችሁ አስፈልጎኝ ነበረ። ምክንያቱ ደግሞ መልእክት የምናደርስለት አንድ ወንድም አለና መልእክቱን አዳምጣችሁት እንደሚጠቅም ካመናችሁበት ፕሊስ አግዙኝ። እሺ፣ ስለ ሰዓታችሁ አመሰግናለሁ። መልእክት የምናደርስላቸው ለውድ ዲያቆናት ወንድሞቻችን ነው። ስለዚህ ወደ መልእክቱ እንገባለን። የተወደድክ ዲያቆን ወንድሜ እንዴት ነህ? ጌታ ባደራነት የሰጠህን ክህነት እንዴት እየያዝከው ነው? ይገባኛል። ያለንበት ጊዜ ብዙ ነገሮች ቀላል አይደሉም። ግን አንተስ ከጊዜው በልጠህ ሐዋርያው እንዳለው ዘመኑን ዋጅተህ ለመኖር አምላክህን በጸሎት እየጠየክ እየበረታህ ነው ወይስ በጠላት ወጥመድ ተጠልፈህ ግራ ተጋብተሃል? ወንድሜ ግን ምን ያክል እግዚአብሔር እንዳከበረ ታስተውላለህ? ከሱ ጋር አብረኸው ትሰራ ዘንድ የዓለማት ፈጣሪ ሁሉን አስገኝ የሆነው ልዑል እግዚአብሔር አነዋወሩ የማይመረመር የሚደነቅ አምላክ ከሱ ጋር ትሰራ ዘንድ መርጦ ስልጣንን ከኃላፊነት ጋር አቀዳጅቶሃል። የአምላክ ምርጥ መሆንን በሕይወትህ እንዴት ትገልጸዋለህ? አነጋገርህ፣ ውሎ፣ አኗኗርህ፣ አረማመድህ ምን ይመስላል? ሰዎች አንተን ሲያዩ በእውነት እሱስ የእግዚአብሔር ሰው ነው፣ አገልጋዩ ነው ይላሉ ወይስ በተቃራኒው ስሜ በእናንተ ምክንያት በአሕዛብ ዘንድ ይሰደባል ከተባሉት ወገን? የኔ ወንድም እኔ እህትህ ይህንን እያልኩ ያለሁት ኋላ ጊዜው ረፍዶ በነፍስ የምትጎዳ እንዳትሆን ሳይረፍድ ቀኑም ሳይጨልም መዝሙረኛው እንዳለው እግዚአብሔርን በሚገኝበት ጊዜ ትፈልገው ዘንድ ልቀሰቅስህ ነው። ወንድሜ የተሰጠህ የድቁና ስልጣንና ኃላፊነት ቅዳሴ ገብቶ ከመቀደስ በንግስ በዓላት በማህሌትና በሌሊት አገልግሎት ከመሳተፍ በዘለለ በየቀኑ ባለው በየዕለት ተዕለት ህይወትህ ላይ ትልቅ ስራ መስራት ይጠበቅበታል። ከአገልግሎት ውጭ ያለው ሰዓትህን የምታሳልፍበት መንገድ እንዴት ነው? ሌላ ተጨማሪ ስራ ትሰራለህ? መጽሐፍት ታነባለህ? እርዳታህን የሚሹ ሰዎችን ታግዛለህ? ከፍ ላለው ማዕረግ ትበቃ ዘንድ ሌሎች ትምህርቶችን ትማራለህ? ወይስ በማይጠቅም ወሬ በማብዛትና በመቀመጥ ጊዜን ታሳልፋለህ? በየመጠጥ ቤቱ ቀን ነው ምሽት ሳትል በመገኘት ዲያቆናትስ ለብዙ ወይን ጠጅ የማይጎመዡ ይሆኑ የሚለውን የሐዋርያውን ቃል ታሳዝናለህ? አገልግሎትህን ከልብሰ ተክህኖ ጋር አውልቀህ ጥለህ ከቅጽረ ቤተ ክርስቲያን ውጪ ፍጹም ሌላ ሰው ትመስላለህ? እስኪ ራስህን ተመልከት። የክርስትና ህይወትህስ እንዴት ነው? መንግስተ ሰማያት ቀርባለችና ንስሐ ግቡ የሚለውን ቃል አንተም ራስህን ለካህን እያስመረመርክ ትኖራለህ? ልብህስ እንዴት ነው? ይህ የአባቶቻችን የሐዋርያት ትእዛዝ ነው። ሰው በልቡናው ቂምና በቀል ክፋትና ጸብን በባልንጀራው ላይ ማንም በማንም ላይ ቢሆን አይያዝ በሚለው ቃል ከክፋት ተጠብቋል? የጸሎት ህይወትህስ ከአምላክህ ጋር በግል የምትነጋገርበት ክህነትህን ይጠብቅልህ ህይወትህን ያሰምርልህ ዘንድ የምትጠይቅበት ሊቀ ዲያቆናት ቅዱስ እስጢፋኖስን ማንነትህን ያርም ዘንድ የምታወያይበት ጊዜ አለ? ስለ ወደፊት ህይወትስ ምን እያሰብክ ነው? ክፍልህ ከመነኮሳት ይሁን ከህጋውያን ተርታ አምላክ ይመራህ ዘንድ እየጠየክ ነው? አይ እኔ በቅዱስ ጋብቻ መኖር ነው የምፈልገው ትለኝ እንደሆነ ደግሞ ልባማን ሴት እንዴትና የት እየፈለካት ነው? የብዙ ሴቶችን ስልክ በማወቅ እዚህም እዛም በማለት አንደበትን በማሳመር ልባም ሴት እንደማትገኝ ላስታውስህ እወዳለሁ። ይልቁንም በዝሙት ጦር የምትወድቅበትን ጉድጓድ መቆፈር ይሆንብሃል እንጂ። ስለዚህ አንተ ግን በማስተዋል የምትራመድ ሁን። ፈቃድ እግዚአብሔርን እየጠየቅ ላንተ የምትሆን መልካም ስብዕና ያላትን አንዲት ሴት መርጠ ከእርሷ ጋር ነገህን መገንባት ጀምር። በእርግጥ ከመምረጥህ በፊት ብዙ ነገር ማስተዋል እንዳለብህ እንዳትረሳ። ወይንም ደግሞ እኔ አንዴ በክፉ ልማድ በስካር በዝሙት ገንዘብን በመውደድ በሌላም ጠፍቻለሁ ትለኝ እንደሆነ በንስሐ ወደ ቅድስናው ዙፋን እንድትቀርብ እኔ እህትህ መድኃኒቱን እነሆ እልሃለሁ። ሰው ሆኖ የማይበድል የለም። ማዕረጋችን ከፍ ባለ ቁጥር ደግሞ ጠላትን በእኛ ላይ የሚያመጣው ፈተና ከባድና ረቂቅ መሆኑ ይታወቃል። ልክ አንደኛ ክፍልና 12ኛ ክፍል ያለ ተማሪ አንድ አይነት ፈተና እንደማይፈተነው በመንፈሳዊ ህይወትም ጀማሪና ከፍ ያለን ስንሆን
ያሉብን ፈተናዎች እኩል አይደሉም። አንድ ወታደር ጦር ሜዳ ሄዶ በመቁሰሉ ማንም ምንም እንደማይለው አንተም ጦር ሜዳ በሆነች ዓለም ላይ ጠላትህ ዲያብሎስ በኃጢአት ቢያቆስልህ የሚያስጠይቅህ አይደለም። ግን ከጥያቄ ለመዳን ንስሐ በሚባል ሳሙና መታጠብ አለብህ። ንስሐ አባት ያዝ። በእሳቸው በኩል ሊቀ ካህናችን በሆነው በኢየሱስ ክርስቶስ ፊት ራስህን ግለጥ። በቃ ኃጢአት ወቅታት አለችኝ፣ ድካሜን ታውቀዋለህና እራራልኝ። ይገባኛል ሳልል ይቅርታህን እየለመንኩ በፊትህ ቀርብ ያለሁና ማረኝ። ከቤትህ ኮበለልኩ፣ የአባቴንም ቤት ረግጬ ወጣሁኝ። ማረኝ፣ እነጻለሁ፣ እጠበኝ። ምንም ብበድል ካንተ የምህረት ባህር አይበልጥምና ያንተ የይቅርታ ውቅያኖስ ማሳደፍ የሚቻለው የትኛውም ኃጢአት የለምና ማረኝ። ዳግም ያንተ ምርጥ እንድሆን ሰሪዬ ነህና አፍርሰህ ስራኝ። እንደኔ ሐሳብ አይደለም ለፈቃዴም ተላልፌ እሰጥም ዘንድ አይደለም። ፈቃዴ ለነፍስ ህመም እንደዳረገችኝ አይቻለሁና እንዳንተ ፈቃድና ውድ እኖር ዘንድ ስራኝ በለው። እሱ ለምህረቱ ወሰን የሌለው ውሃ የተጠማ ሰው ሊጠጣ እንደሚቸኩል ሰዎችን ሊምር እንዲህ ይቸኩላል የተባለለት አባትና አምላክ ነው ያለ። በዕለተ ዓርብ ያንን ሁሉ መከራ የተቀበለው ለማን ይመስልሃል? ላንተ እኮ ነው። ያንተ ፍቅር እኮ ነው አስገድዶት የነገስታት ንጉስ ሲሆን እርቃኑን መስቀል ላይ የታየው። አንተ ስለዚህ ፍቅር የምታሳየው ፍቅር የት አለ? ለዚህ ፍቅር ምላሽህ የት አለ? ሰይጣን ያንተ ነገር ምንም ያክል የከበደ ይቅር ሊባል የማይቻል ብዙ በደልን የበደልክ እንደሆንክ አድርጎ ቢያሳይህ ቢያሰማህ ራሱ አምላኬ የኃጢአት ጥግ የሆነውን ታላቁን ጠንቋይ ጳጳስ አድርጎ አንጽቶ የሚያከብር አምላክ ነው ብለ ቅዱስ ቆጵርያኖስን ጥራለት። ዘመኑን በስካር ሰው በመግደል በዝሙት ፈጽሞ የነበረውን ኋላም የተመለሰውን ሙሴ ጸሊምን ጥራለት። እንግዲህ ጠላትህን እንዲህ በለው፣ በንስሐ ከተመለስኩ የአባቴ ሰፊ የምህረት እጁ ልጄ ሞቶ ነበረ፣ አሁን ግን ሕያው ሆኗል ብሎ ያማረውን ፍሪዳ አርዶ ይቀበለኛልና መሄዴ ነው። በአባቴ ቤት ስንት እንጀራ የሚተርፋቸው ሙያተኞች የጠፋብኝን የቅድስና መንገድ እጆቼን ይዘው ቢደክመኝ በትከሻቸው ተሸክመው የሚመሩ እመብርሃን ቅዱሳን እያሉ ማጣት በሆነው ኃጢአት በረሃብ መማቀቄ ለምንድን ነው? እነሆ ጠላቴ ሆይ ድል መንሳትህ ወዴት አለ? የአባትነት ስልጣን በሰጠኝ በጌታዬ ድል ተነስተሃልና በለው። እስከ ዛሬ ባለማወቅ ብዙ አጥፍተህ ነበር ውድ ወንድሜ ሆይ፣ አሁን ግን ለኔስ ወደ እግዚአብሔር መቅረብ ይሻለኛል ብለህ ሳይረፍድ ቀን ሳለ ልትሰራባት የማትችለው ምሽት ሳትመጣ ሸክምህን አራግፈ ወደ ዘላለም እረፍት ወደ አባትህ እቅፍ ግባ እና እግዚአብሔር በሚያውቀው ይሄ ሀሳብ ውስጥ ከነበረ 1 3 4 ዓመት ራሱ ሊያልፈው ይችላል። ያው አንዳንድ ቤተክርስቲያን የማያቸው ነገር ልቤን ይሰብሩታልና ምናልባት እግዚአብሔር አንድ የሚመክረው ነፍስ ካለ ከመተቻቸት ከመወቃቀስ ወተን በወንድማማችነት ፍቅር ተነጋግረን የምናስተካክለው ነገር ካለ ብዬ ነው ይሄንን የጻፍኩት። መሀል ላይ ምናልባት የሚያስቀይም ነገር ተናግሬም ከሆነ በእግዚአብሔር ስም ይቅርታ። ሁሉም በእህትነት በፍቅር የተነገረ እንደሆነ እንድትረዱልኝ እፈልጋለሁና ይሄ ቪዲዮ ማንን እንደሚጠቅም ስለማናውቅ ያው የሶሻል ሚዲያን ፓወር ታውቁት የለ ቢያንስ አንድ ሰው ማዳን ከቻልን የሰዎችን ነፍስ ለማስረፍ እንጠቀምበት ብዬ ነው። አመሰግናለሁ።